ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን ቆያችሁ? ከከፋ ቴሌቪዥን የሰዓቱ ዜና ይዘን ቀርበናል። በቅድሚያም ዋና ዋናዎቹን አስቀድማለሁ። ወጣቶችን ያማከለ የሙስና ትግል የነገ ስብዕናን ይገነባል በሚል መሪ ቃል በሀገራችን ደረጃ ለሃያኛ ጊዜ የሚከበረው የጸረ ሙስና ቀን በከፋ ዞን ቦንጋ ከተማ አስተዳደር በደማቅ ሁኔታ ተከብሮ ውሏል። የተቋቋመበትን ዓላማና ግብ አግባቡ በመረዳትና የመገናኛ ብዙሃን ባለስልጣን ሕግና ፖሊሲን በማክበር የከፋ ማህበረሰብ ቴሌቪዥን ለህብረተሰቡ እየሰጠ ያለው አገልግሎት የሚበረታታና ተጠናክሮ መቀጠል እንዳለበት ተጠቆመ። ቡና ከከፋ ህዝብ ጋር ያለውን ቁርኝት በመረዳት በቡናው ልማት ላይ ትኩረት በማድረግ መስራት እንደሚገባ የጠሎ ወረዳ አስተዳደር አስታወቀ የሚሉት ይገኙበታል። ዜናዎቹን ፍጹም ተሾመ እየመራው ቆይታ አደርጋለሁ። በቅድሚያም ወደ ተመራረጡ የትንታኔ ዜናዎች እንሻገራለን። ወጣቶችን ያማከለ የጸረ ሙስና ትግል የነገን ስብዕና ይገነባል በሚል መሪ ቃል በሀገራችን ደረጃ ለሃያኛ ጊዜ የሚከበረው የጸረ ሙስና ቀን በከፋ ዞን ቦንጋ ከተማ አስተዳደር በደማቅ ሁኔታ ተከብሮ ውሏል። መድረኩ ሙስናን ከመከላከል አኳያ ሚናው የጎላ መሆኑን አስተያየት ሰጪዎች ገልጸዋል። ዘገባው የባልደረባችን ታምራት ኃይሌ ነው። መድረኩን በንግግር የከፈቱት የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ እንደገለጹት ህፃናትና ወጣቶች በመልካም ስነ ምግባር መታነጽ ለቤተሰብና ለሀገር የሚያበረክተው አስተዋጽኦ ከፍተኛ ነው ብለዋል። በስነ ምግባር የታነጸ ህፃን ወጣትነት ዘመኑ ላይ ያንን ሲንቅ ያደርጋል። በጎልማሳ ዘመኑም ላይ ያን በህፃንነት የተገነባ ስብዕና እስከ መጨረሻው የማህበረሰብን፣ የቤተሰብን፣ የሀገርን ኃላፊነት ተረክቦ ወይም ተቀብሎ በሚያስተናግዱበት በሚሰሩበት ሰዓት ስንቅ በመሆን ያገለግላል ተብሎ ስለሚታሰብ በተለይም ይሄ በኋላ እያንዳንዱ ባለድርሻ አካላት ለዚህ ለወጣቶች እና ለህፃናትና ለወጣቶች የስብዕና ግንባታ መልካም ስነ ምግባራዊ ባህሪ እንዲላበሱ ከማድረግ አንጻር ሚናችንን የምንወጣበት መድረክ ነው የሚሆነው። ወያጹ የሚያተኩረው ቅድም እንደተባለው ስነ ምግባር በስነ ምግባር የታነጸ ህፃን በስነ ምግባር የታነጸ ወጣት ለቤተሰብ፣ ለማህበረሰብ ብሎም ለሀገር ካለው ፋይዳ አንጻር ልዩ ትኩረት ተሰጥቶበታል ማለት ነው። በዚህ በዓል ዛሬ የምንጥለው መሰረት የነገ ስንቅ ነው ያሉት ከንቲባው ህፃናቶችና ወጣቶች ስነ ምግባር ላይ ሁሉም ትኩረት ሰጥቶ መስራት እንደሚገባም አብራርተዋል። የስነ ምግባር ጉዳይ በአንድ ማግስት የሚሰራ ወይም በአንድ ጊዜ ተሰርቶ የሚያበቃ ሳይሆን በየጊዜው የሚሰራ ስለሆነ ዛሬ የምንጥለው መሰረት ለነገ ስንቅ እንደሚሆን ታሳቢ ተደርጎ መድረኩ የበዓል አከባበር ብቻ ሳይሆን እንደ ንቅናቄ መድረክ ነው ሊወሰድ የሚገባው። ንቅናቄ መድረክ ማለት ምንድነው? ዛሬ እዚህ የተገኘ አካላት በሙሉ የእያንዳንዱ የራሱን ኃላፊነት ይወስዳል ማለት ነው። ከምን አንጻር? ከቤተሰብ ጀምሮ ህፃናትን የራሳችንን ህፃናት ከቤት ጀምሮ ከምናሳድግበትና በስነ ምግባር ከምናንጽበት እይታ አኳያ ይዘን የምንወጣው ኃላፊነት ከባድ እንደሆነ መያዝ አለበት ለማለት ነው። የቦንጋ ከተማ አስተዳደር ስነ ምግባር መከታተያ ስራ ሂደት አስተባባሪ አቶ ንጋቱ ንጉሴ በበኩላቸው ወጣቶችና ህፃናቶች የሀገር ወዳድነት ባህሪን በመላበስ ለብነትና ብልሹ አሰራርን እንዲጸየፉ መስራት ከሁላችንም ይጠበቃል ብለዋል። የከፋ ዞን ስነ ምግባር መከታተያ ባለሙያ ወይዘሮ በለጠች ታቲዮስ በበኩላቸው ቀኑ በዞናችን ባሉ ሁሉም መዋቅሮች መከበሩን ገልጸው በዓሉን ስናከብር የነገ ትውልድ በስነ ምግባሩ ታንጸው እንዲያድግ ሁሉም የበኩሉን እንዲወጣ አሳስበዋል። ምግባርና ጸረ ሙስና ክፍል ተደራጅተን ከምንሰራበት ዋነኛው ስራና ከስራችን ትልቁ ስራ ተብሎ ግምት ከሚሰጠው ዓለም አቀፍ የጸረ ሙስና በዓልን እንደ ሀገራችንና እንደ ክልላችን ማክበር ሲሆን እስከ ዛሬ እስከ ቀን 25/3/17 በከተማ አስተዳደሮችና ባሉት ወረዳዎች በ17ቱ መዋቅሮች ዛሬ የመጨረሻ ቀን ተብሎ የሚከበርበት ሲሆን በዓሉን ስናከብር ሁልጊዜ መሪ ቃሎች አሉ። ከነዚህ መሪ ቃሎች እዚህ ጋር እንደምታዩት ወጣቶችን ያማከለ የጸረ ሙስና ትግል የነገ ስብዕናን ይገነባል በሚል ነው። እንግዲህ ወጣቶችን ለምን መሰረት እንዳደረገ ሀገሪቱን የሚረከቡ ዜጎችን ከማብቃት አኳያ ስብዕናቸው የተገነባ ወጣቶችን ከስነ ምግባር አንጻር ስለሚታይ ትምህርት ቤቶች የዚህ ትልቁ አካላት ናቸው። ማህበረሰቡ፣ ህብረተሰቡ፣ ወላጆች በዚህ ነገር ላይ በወጣቱ የስብዕና ግንባታ ላይ ከፍተኛ ሚና አላቸው።
ከውይይቱ ተሳታፊ ህጻናቶች ውስጥ አንዳንዶቹ በሰጡት አስተያየት ሙስና የሀገር እድገት ጸር መሆኑን ጠቁመው ሁሉም ሰው በጋራ መከላከል እንዳለበትም አስገንዝበዋል። ሙስና እንግዲህ በጣም ከባድና የሀገር እድገትን ወደ ኋላ እንደሚመልስ ተገንዝበን ወላጆችም ቤተሰቦችም ባለድርሻ አካላትም እንደዚህ አይነት መድረኮችን በማጠናከር መስራት አለበት ይላል። ሙስና ጎጂ እንደሆነ በጣም ከሚባለው በላይ ሀገራችንን ወደ ላይ አስቀራ ያለ ነገር እንደሆነ ተምሬያለሁ። ይህንንም በትምህርት ቤታችን በክበብ ያህል እንደ በየሳምንቱ እየተወያየን የምናደርገው ነገር ነው። ዛሬም የተማርኩትን ሂጄ ለተማሪዎችም ከነጋ ለመማሩ እንደሚያስተምር ይሆናል ማለት እንደተማርኩት። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ የ2017 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸምና የ2016 ዓመተ ምህረት የክረምት ወራት በጎ አገልግሎት አፈጻጸም ግምገማ መድረክ በቦንጋ ከተማ አካሂዷል። የዲሞክራሲ ባህል ግንባታ ሁለንተናዊ ብልጽግና ለማረጋገጥ በሚደረገው ጉዞ አወንታዊ አበርክቶ እያደረገ እንደሚገኝ በመድረኩ ተገልጿል። ከክልሉ የመንግስት ኮሚኒኬሽን ለተገኘ ዘገባም ብሩክታይት ብርሃኑ። በመድረኩ የመክፈቻ ንግግር ያደረጉት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ አቶ ግርማ ባሻ እንደገለጹት የዲሞክራሲ ባህል ግንባታ ሁለንተናዊ ብልጽግናን ለማረጋገጥ በሚደረገው ጉዞ አዎንታዊ አበርክቶ እያደረገ እንደሚገኝ ገልጸዋል። ዘርፉ በርካታ ተልእኮችን ያነገበና የተለያዩ አደረጃጀቶችን የሚያንቀሳቅስ በመሆኑ ዘርፉ ያነገበውን ተልእኮችን ከግብ ለማድረስ አበክሮ እየሰራ እንደሚገኝ ገልጸዋል። በዚህም የሴቶችና ወጣቶች አደረጃጀቶች፣ የሲቪል ማህበራትና ድርጅቶች ከፖለቲካ ፓርቲ ከበጎ አድራጎት ከሚመለከታቸው ተቋማትና ባለድርሻ አካላት ጋር በቅንጅትና በትብብር እየሰራ ይገኛል ብሏል። ከዚህ ቀደም ዜጎች ከመደራጀት ነጻነት ጋር ተያይዞ ነጻነትን በህግ ላይ ቢቀመጥም ከተግባራዊነት አኳያ ችግር እንደነበረበት ይታወቃል ሲሉ ጠቅሰዋል። ከለውጡ በኋላ ማህበረሰቡ በፈለገው ዓላማ ላይ ህጉን ተከትሎ ተደራጅቶ በጎ ዓላማዎችን ለመፈጸም የሚያስችሉ ከዚህ ቀደም የነበሩ አሳሪ ህጎችን መልሶ በማስተካከል ሚናቸው ከፍ እንዲል ቀልጣፋ አገልግሎት እንዲያገኙ የሚያስችል የተለያዩ ምቹ ምህዳር በመፍጠር ረገድ ህግንም ጭምር በማሻሻል ሁኔታዎች ተፈጥሯል ብሏል። በዚህም ዛሬ ለምንመኘውና ለጀመርነው ሁለንተናዊ ብልጽግናን ለማረጋገጥ በሚደረገው ጉዞ አዎንታዊ አበርክቶ እያደረገ የሚገኝ ዘርፍ መሆኑን ጠቅሰዋል። ብልጽግና ፓርቲ የበጎነት እሳቤ ልዩ መገለጫው በመሆኑ በጎነት ወቅታዊ ሳይሆን ሁልጊዜ የሚሰራ ተግባር መሆኑን የገለጹት አቶ ግርማ በክረምት ወራት በጎ አገልግሎት የተከናወኑ ተግባራት በበጋ ወቅት ተጠናክሮ መቀጠል እንዳለባቸው አስገንዝበዋል። በአፈጻጸም ግምገማው የዘርፉ ተልእኮና የቀጣይ ትኩረት አቅጣጫ ላይ ሰፋ ያለ ውይይት እንደሚደረግ ተገልጿል። በመድረኩ የክልሉ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ አቶ ግርማ ባሻ፣ የክልሉ ሴቶችና ማህበራዊ ጉዳዮች ቢሮ ኃላፊ ወይዘሮ ገነት መኩሪያ፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አመራሮች፣ የዞን የወረዳና የከተማ አስተዳደር የወጣቶችና ሴቶች ሊግ እንዲሁም የፖለቲካና ህዝብ ግንኙነት አመራሮች ተገኝተዋል። የተቋቋመበትን ዓላማና ግብ በአግባቡ በመረዳትና የመገናኛ ብዙሃን ባለስልጣን ህግና ፖሊሲን በማክበር የከፋ ማህበረሰብ ቴሌቪዥን ለህብረተሰቡ እየሰጠ ያለው አገልግሎት የሚበረታታና ተጠናክሮ መቀጠል እንዳለበት ተጠቆመ። የኢትዮጵያ መገናኛ ብዙሃን ባለስልጣን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቅርንጫፍ ጽህፈት ቤት ቴሌቪዥኑ እየሰጠ ባለው አገልግሎት ላይ ከተቋሙ ኃላፊዎች ጋር ውይይት ተደርጓል። ማርሼስ ሴፉ ተጨማሪ አለው። በተደረገው ውይይት ዘርፈ ብዙ ሀሳቦች የተነሱ ሲሆን ሚዲያው ለተቋቋመለት ዓላማ አንጻር እየተሰሩ ባሉ ጉዳዮች ላይ የሚበረታታ ተግባር እየተከናወነ እንደሆነም ተጠቁሟል። ኢትዮጵያ ብዙሃን መገናኛ ጋር በክልሉ ማስተባበሪያ ላይ አጠቃላይ የብሮድካስቲንግ ጉዳዮች ላይ ውይይት አካሂደናል። በዋናነት ውይይቱ ያው ለሁለትዮሽ ተደጋግፈን ለመስራትና ክፍተቶቹንና ጥንካሬዎቹን ጉድለቶቹን ለይቶ ከመሄድ አንጻር ምንድነው ከሚዲያ ተቋማት የሚጠበቀው የሚለው ነገርና ከብዙሃን መገናኛ ደግሞ ምንድነው የሚጠበቀው የሚለው ነገር በሁለት መንገድ ነው እየታየበት። የብዙሃን መገናኛ ባለስልጣን መስሪያ ቤት ወይም ኢማ የምንለው ማለት ነው፣ ኢትዮጵያ መልቲሚዲያ አውቶሪቲ ከዚህ ቀደም በኢትዮጵያ ላይ በአዲስ አበባ ብቻ ላይ ተገድቦ የነበረ ነው። አሁን ግን በየክልሎች ያው የላይዘን ኦፊስ ወይም ደግሞ ማስተባበሪያ ቢሮዎችን ከፍቷል። ይህም የተፈለገው ተገልጋዩ በቅርበት በይበልጥ
ቅርብ ሆኖ የተለያዩ አገልግሎቶችን እዛው በአቅራቢያው ማግኘት እንዲያስችል ታስቦ የተከፈተ ነው። ይሄ በመሆኑ እንግዲህ እዚህ የደቡብ ምዕራብ ኢትዮጵያ ክልል ላይ የተከፈተው የላይዘን ኦፊስ ከተለያዩ በክልል ውስጥ ካሉ ብዙሃን መገናኛዎች ጋር በጋራ ይሰራል። የኢትዮጵያ መገናኛ ብዙሃን ባለስልጣን የሚባለው እነዚህ የማህበረሰብ ሬዲዮና የማህበረሰብ ቴሌቪዥን ድርጅቶችን የመቆጣጠር፣ የመከታተል፣ የመደገፍ መብትና ስልጣን አላቸው። ፈቃድ እስከመሰረዝ ድረስ ማለት ነው። ተገቢው ያልሆነ ስራ ላይ ተሰማርቶ ሲገኝ ተቋሙ ፈቃዱን እስከመሰረዝ ድረስ የሚሄድ ስልጣን አላቸው። ከዛ ባለፈ ደግሞ የማብቃት ግዴታም አለባቸው። የማብቃት፣ የማሰልጠን፣ የመደገፍ ግዴታም አለባቸው። መሰረቱ ዓላማ አንጻር ምን ያህል ይሰራል ትኩረት ላይ ነው። ከዛ ውስጥ በይዘት ላይ ተቋሙ ከተሰጠው ዓላማ አንጻር ይዘት ላይ ተደራሽ አድርጎ ለማህበረሰቡ መረጃ እያደረሰ ነው። በይዘት ላይ ስንሰራ የመገናኛ ብዙሃን አዋጆች፣ ደንቦችን ተያይዞ ያሉ ችግሮች እንዳይኖሩ ለምሳሌ ከመረጃ ምንጭ አንጻር ባላንስ አድርጎ ከመስራት አንጻር የአንድ ወገን መረጃ ሳይሆን ሚዛን አድርጎ ከመስራት አንጻር እስካሁን በተሰሩ ስራዎች የሚበረታታ ተግባር መከናወኑን ያነሱት ኃላፊዎች በቀጣይም ተጠናክሮ እንደሚቀጥልም በአስተያየታቸው ጠቁመዋል። በሁለት ነው የምናየው። አንድ ተቃዋሚ በተቋሙ ውስጥ ያሉትን ቲም ስትሪፕ ነው በመደራጀት ሁሉንም ሰራተኛ በመናበብ በመሄድ የጋራ አጀንዳ ይዘን በመንቀሳቀሳችን ነው ውጤት የተገኘ። የውስጥ ሰራተኞች አንድ ቲም አንድ አሃድ ሆኖ ለአንድ ዓላማ ላይ ስለሚጫወቱ የተለያዩ ዲስፕሊን ያላቸው ሰዎች አሉ። ፋሲሊቲ ማናጅመንት አለ፣ ቴክኖሎጂ ፓርቶች አሉ፣ የይዘት ሰዎቹ አሉ። አንዱ የአንዱን ቁስል የኔ ነው በማለት የአንዱን ስራ የኔ ነው ብሎ በመደጋገፍ በመሄድ የሰሩበት ውጤቶቹ አንዱ በውስጥ አደረጃጀታችን ላይ ጠንካራ አሰራሮች ነበሩ። በደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍም ሆነ የከፋ ማህበረሰብ ሬዲዮም ሆነ የሚሰሯቸውን ስራዎች በቅርበት ይከታተላል። ቋንቋውን ያደምጣሉ፣ ይገመግማሉ፣ ግብረ መልስ ይሰጣሉ። ስለዚህ ያንን መሰረት አድርጎ አሁን የምንገኝበትን ደረጃ ለመገምገም ዛሬ መጥተዋል። በቢሮ ጠዋት መጥተው ተቋሙ ያለበትን ደረጃ ገምግመዋል። ሲገመግሙ ምንድነው ያነሷቸው ነገሮች አሉ። እነዚህ በይዘት ዘርፍ ወይም ደግሞ በሚዲያ ቴክኖሎጂ ምንድናቸው ያሉ ጠንካራ ነገሮች፣ ምንድናቸው ደካማ ጎኖች፣ ያጋጠሟቸው ችግሮች አሉ ወይ ተብሎ እዛ ያመጧቸው መጠይቆች ውስጥ የሚጠይቋቸው ነገሮች አሉ። የተዘጋጀው ቢጋር የስርጭት ቢጋር የማህበረሰብን ፍላጎት በማህበረሰብ ውስጥ ለውጥ ለማምጣት ልማት ለማምጣት ሰላም እንዲሰፍን ለማድረግ የሚያስችሉ ናቸው የሚሉ ነገሮች እዛ መጠይቅ ውስጥ ተካተዋል። የህብረተሰቡን አብሪ ባህሎች፣ ጠቃሚ እሴቶች ለማሳደግና ለማበልጸግ የሚያስችሉ ናቸው ወይ? ይህንን በምንድን ነው የምትገመግሙት የሚል የራሱ የሆነ መጠይቆች ነበሩት። እነዛ መጠይቆች ላይ ግብረ መልስ ሰጥተናል እኛ በመጠይቆቹ መሰረት ማለት ነው። ከመገናኛ ብዙሃን ድጋፍ ክትትል አንጻር ሀሳባቸውን ያጋሩን ኃላፊዎች ከዚህ በኋላ የሚደረጉ ድጋፎች ሊጠናክሩ ይገባልም ብለዋል። ያሉንን ውስንነቶች በስልጠና ውስንነቶች አሉ። በስልጠና በቴክኒክ ፓርቱ በሂደት ፓርቱ መገናኛ ብዙሃን ባለስልጣን መደገፍ እንዳለበት ነው። ምክንያቱም ያው ሳንደገፍ ጥሩ ነገር መጠበቅም አስቸጋሪ ነው የሚሆነውና አንዳንዴ የክትትልና የኢንስፔክሽን በጣም ብቻ ሳይሆን መሆን ያለበት ተካታይ የሆኑ ስልጠናዎች ጋፖችን ለማጥበብ መገናኛ ብዙሃን ተካታይ የሆኑ ስልጠና መስጠት እንዳለበት ነው። ተከታታይ የሆነ ድጋፋዊ ክትትል ይጎላቸዋል። አከታትሎ መርዳት አለ። ምክንያቱም ሚዲያው አዲስ ነው፣ ኒው ሚዲያ ነው፣ በጣም አዲስ ነው፣ ቅርብ ጊዜ ነው የተደራጀ። 4 ዓመት 5 ዓመት የቆየ ሚዲያ ነው። 30 ዓመት 100 ዓመት የቆዩት ሚዲያዎች እንኳን ችግር አለባቸው። ከዚህ አንጻር ስልጠና አካባቢ ላይ ስልጠናዎች በየደረጃ ላለው ለባለሙያ ለአመራሩ መሰጠት ይገባው ነበር፣ ያልተሰጠው። ቡና ከከፋ ህዝብ ጋር ያለው ቁርኝት በመረዳት በቡናው ልማት ላይ ትኩረት በማድረግ መስራት እንደሚገባ የጠሉ ወረዳ አስተዳደር አስታወቀም። የወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት በቡና ልማትና ጥራት ላይ የሚስተዋለውን ችግር ለመፍታት ከባለድርሻ አካላት ጋር ውይይት አካሂዷል። ምህረት ብርሃኑ
በመድረኩ ንግግር ያደረጉት የወረዳው ዋና አስተዳዳሪ አቶ አትርሴ ሻታቸው ቡናና የከፋ ህዝብ ያለውን ቁርኝት በመረዳት በትኩረት የቡና ልማት ላይ መስራት ይገባል ነው ያሉት። በቡና ጥራት ላይ ያለውን ውጤት ማስቀጠል እንደሚገባም አሳስበዋል። በወረዳው ከ14 ሄክታር በላይ መሬት በቡና የለማ መሆኑን የገለጹት ዋና አስተዳዳሪው ከዚህ በበለጠ በስፋት ይሰራል ብለዋል። በቡና ልማት ላይ የተሰማሩ ኢንቨስተሮችና አርሶ አደሮች ቡናን በጥራትና በብዛት ለማምረት የሚችሉትን ሁሉ ማድረግ ይገባቸዋል ተብሏል። ከቡና ጋር በተያያዘ ህገወጥ የቡና ነጋዴዎችን የመከታተል ስራ ተጠናክሮ መቀጠሉም ተመላክቷል። የጠሎ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ አፈወርቅ አደመ ባቀረቡት ሰነድ ቡና የገቢ ምንጭ በመሆኑ ለሀገር ውስጥ ብቻ ሳይሆን ለውጭ ሀገር ገበያ በማቅረብ ለውጭ ምንዛሬ መገኘት ከፍተኛ ሚና ያለው ነው ብለዋል። ቡና ለኢኮኖሚያዊና ፖለቲካዊ ሁነቶች ሚናው የጎላ በመሆኑ በተጠናከረ መልኩ መስራት እንደሚያስፈልግም አሳስበዋል። አቶ አፈወርቅ አክለውም በቡና ልማት ላይ አዳዲስ ሀሳቦችና ቴክኖሎጂ መኖር ለዘርፉ ትልቅ እድል መሆኑን አንስተዋል። ከመድረኩ በማስከተል በተጠናከረ መልኩ ቡና ላይ በመስራት ጥራቱን ማስቀጠል ያስፈልጋልም ተብሏል። በቡና ልማት ላይ አቅራቢዎችና አምራቾች በሰጡት አስተያየት በዘርፉ የሚስተዋለውን ችግር ለማቃለል ህገወጥ ነጋዴዎችን የመቆጣጠር ስራ ተጠናክሮ ይሰራ ብለዋል። በቡና ልማት ላይ የተሰማሩ የግል ባለሀብቶች የወሰዱትን መሬት በቡና ከማልማት ይልቅ ከህገወጦች ጋር በመተባበር ለቡና ምርት ጥራት ላይ እንቅፋት እየሆነ መጥቷል ብለዋል። ቡናን በጥራት ማልማትና ማስፋት ላይ እየተደረገ ያለው ጥረት የሚመሰገን መሆኑን ያነሱት አስተያየት ሰጪዎቹ የወረዳው መንግስት ድጋፍና ክትትል እንዲያደርግም ጠይቀዋል። በቡና ልማት ላይ እየተነሳ ያለውን ችግር ቡና አልሚዎችና አቅራቢዎች ለጥራቱ መትጋት ይገባቸዋል የሚል የትኩረት አቅጣጫ ተቀምጧል። ትምህርት ቤቶች ያላቸውን መሬት በአግባቡ በመጠቀም የውስጥ ገቢያቸውን እንዲያዳብሩ የሺሾንዴ ወረዳ ትምህርት ጽህፈት ቤት አስታወቀም። የጽህፈት ቤቱ ኃላፊን ጨምሮ ሌሎች ባለሙያዎች በወረዳውን የጉረች ሙሉ አንደኛ ደረጃ ትምህርት ቤት የውስጥ ገቢን ለማዳበር እያከናወነ ያለውን የልማት ስራ ጎብኝቷል። ዘገባው የሺሾንዴ ወረዳ የመንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ ተጨማሪውን ይዛለች። የሺሾንዴ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ የራንጎ የርክሾ እንደገለጹት ትምህርት ቤቶች ያላቸውን መሬት በአግባቡ በመጠቀም የውስጥ ገቢያቸውን ህብረተሰቡን በማስተባበር ማዳበር እንዳለባቸው አሳስበዋል። የጉረች ሙሉ አንደኛ ደረጃ ትምህርት ቤት የውስጥ ገቢን በማዳበር በማህበረሰብ ድጋፍና በውስጥ ገቢ የትምህርትን ጥራት ለማስጠበቅ ዘርፈ ብዙ ስራዎችን እየሰራ መሆኑ ተገልጿል። የጉረች ሙሉ አንደኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ዮሐንስ ተስፋዬ እንደገለጹት ለትምህርት ጥራት መሻሻል ዋናው የውስጥ ገቢ መሆኑን ገልጸው የውስጥ ገቢ መማሪያ መጻሕፍትና የተለያዩ የትምህርት ቁሳቁሶችን ለማሟላት ለትምህርት ቤቱ ባለው የእርሻ መሬት ህብረተሰቡ በጉልበትና በገንዘብ እንዲረዱ በማድረግ 350,780 ብር ገቢ በማስገባት በውስጡ 10 ክፍሎችን የያዘ የአስተዳደር ህንጻ መገንባት እንደተቻለ ጠቁሟል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ክህሎትና ቴክኖሎጂ ቢሮ ትምህርት ቤቱ የሚሰራቸውን የውስጥ እንቅስቃሴ በማየት ለትምህርት ቤቱ ኮምፒውተር ከነ ፕሪንተር በስጦታ ያበረከተ መሆኑን የትምህርት ቤቱ ርዕሰ መምህር አቶ ዮሐንስ ተስፋዬ ገልጸዋል። በተጨማሪም ትምህርት ቤቱ የውስጥ ገቢን ለማሻሻል በቆሎ 12 ኮተራ፣ ቡና 4 ጥማድ፣ ባቄላ 4 ጥማድ፣ ገብስ 5 ጥማድ፣ እንሰት 2 ጥማድ፣ ሸንኮራ 1 ጥማድ፣ ሙዝ 1 ሄክታር አልምቶ የተጠቀመ መሆኑም ተገልጿል። የጉረች ቀበሌ ትምህርት ስልጠና ቦርድ ሰብሳቢ አቶ ዮሐንስ ወልደ ገብርኤል እንደገለጹት የትምህርት ቤቱን የውስጥ ገቢ ለማዳበር የቀበሌ ምክር ቤት በጉዳዩ ላይ ተወያይቶ በውስጥ ገቢና በትምህርት ጥራት ዙሪያ ህብረተሰቡ ትምህርት ቤቱ የራሴ ነው በማለት በጉልበትና በገንዘብ እንዲረዳ ውሳኔ ተላልፎ በወሰነው መሰረት ስራዎች እየተከናወኑ መሆናቸውን ተናግረዋል። በወረዳው 105 ቶን ቡና ለማዕከላዊ ገበያ ለማቅረብ እቅድ ተይዞ እየተሰራ መሆኑን የጌሻ ወረዳ አስተዳደር አስታወቀም። በከፋ ዞን ጌሻ ወረዳ የቡና ጥራት ቁጥጥርና ህገወጥ ቡና ግብይት ግብረ ኃይል ከቡና አልሚ ባለሀብቶች ጋር ከቡና አቅራቢ ነጋዴዎች እንዲሁም የዘርፉ ባለሙያዎች ጋር በቡና ልማትና ግብይት ዙሪያ ውይይት አካሂዷል። ዘገባው የወረዳው የመንግስት ኮሚኒኬሽን ነው። ቤቴሌም ምሩ ተጨማሪውን ታቀርበዋለች። የጌሻ ወረዳ ዋና አስተዳዳሪ አቶ ካሳውን ገብሬ እንደተናገሩት በወረዳው ጥራቱን የጠበቀ 105 ቶን ቡናን ለማዕከላዊ ገበያ ለማቅረብ እቅድ ተይዞ እየተሰራ ስለሆነ በዚህ ዘርፍ የተሰማሩ አካላትና ባለሙያዎች ይህን ተግባር በልዩ ትኩረት ሊመሩና ሊሰሩ ይገባልን ብለዋል። ዋና አስተዳዳሪው አክለው በወረዳው ሁሉን ያማከለ የግብይት ስራ በመፍጠርና በማጠናከር ለህገ ወጥ የቡና ግብይት መንስኤ የሆኑትን በአንድ ጀንበር በማስቀረት በቀጣይ ነጋዴዎች ቀበሌዎችን ያማከለ የግብይት ቦታን በማዘጋጀት ህግና ስርዓቱን በመከተል እቅዳችንን ለማሳካት ልንጥር ይገባል ሲሉም ተናግረዋል። ምርትና ጥራትን በማሻሻል የአርሶ አደሩና የሀገሪቱ የውጭ ምንዛሪ መጠን እንዲሻሻል
በዘርፉ የተሰማሩ አካላትና ባለሙያዎች በተሻሻሉ ቴክኖሎጂዎችና ዘዴዎች ላይ በቂ ግንዛቤ አግኝተው የማስፈጸምና የመፈጸም አቅምን ሊያዳብሩ ይገባል ሲሉም ዋና አስተዳዳሪው አሳስበዋል። ወረዳው ጥራት ያለው ከፍተኛ የቡና አቅርቦት እያደረገ መሆኑን የገለጹት አቶ ካሳሁን በተለይም በተለያዩ ፕሮጀክቶች ማዕቀፍ ውስጥ ሆኖ ቢሰራ በበለጠ መሰራት እንደሚቻል ለዘርፉ ለተሰማሩ አካላት አስገንዝበዋል። የጌሻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ታደሰ ተካ በበኩላቸው የቡና ምርት በማዘጋጀት ኢንዱስትሪዎች የሚታየውን የቴክኒክ ክፍተት ለይቶ ለማስተካከል የሚያስችል ክህሎት በመፍጠር ተገቢውን ክትትል በማድረግ የተሻለ ምርት በማቅረብ የገበያ ትስስር መፍጠር አለባቸውም ብለዋል። ኃላፊው አክለው በዚህ ዘርፍ የተሰማሩ አካላት በቡና ምርት ላይ ጥራቱን የጠበቀ ቡና በማዘጋጀት በገበያ ከፍተኛ ተጽዕኖ በመፍጠር የታቀደውን የታጠበ ቡና 20 ቶን፣ ቅሽር ቡና 85 ቶን በድምሩ 105 ቶን ለማሳካት ከተለመደው አሰራር በመውጣትና በማዘመን ልንሰራ ይገባል ሲሉም ተናግረዋል። በቡና ጥራትና ዝግጅት የተለያዩ ስራዎች መሰራታቸውን የጠቀሱት አቶ ታደሰ በሌላ በኩል በወረዳ ደረጃ የህገ ወጥ የቡና ግብይት ስርዓት የተበራከተ ሲሆን በተደረገው የህገ ወጥ የቡና ግብይት ቁጥጥር ስር ከ153,000 ብር በላይ የሚገመት ቡና መያዙን ገልጸዋል። የግብረ ኃይሉ አባላት ለአልሚ ባለሀብቶችና ነጋዴዎች የተለያዩ አስተያየቶችንና በቀጣይ መታረም ያለባቸው ጉዳዮች ላይ አጽንኦት በመስጠትና ህጋዊ እርምጃ መንገዶችን መክረዋል። አሁን ደግሞ ለዕለቱ ወደ መራረጥናቸው አጫጭር ዘገባዎች ስንሻገር በትምህርት ጥራት ላይ የሚስተዋለውን ችግር ለመቅረፍ የከፋ ዞን መምህራን ማህበር ያዘጋጀው ስልጠና የበኩሉን ድርሻ እንደሚወጣ ተሳታፊ ሰልጣኞች አስተያየታቸውን ሰጥተዋል። ተሳታፊዎቹ ተመሳሳይ ስልጠና በማዘጋጀት በወረዳና ከተማ አስተዳደር እንዲሁም በክላስተር ደረጃ ለመስጠት ስለመዘጋጀታቸውም ተናግረዋል። በየደረጃው የሚገኙ አካላትም ስልጠናው ግቡን እንዲመታ የበኩላቸውን አስተዋጽኦ እንዲያበረክቱም ሰልጣኞቹ ጥሪ አቅርበዋል። የከፋ ዞን ትምህርት መምሪያ በበኩሉ በቀጣይ ስልጠናው የደረሰበትን ደረጃና ዓላማው ግቡን ስለመምታቱ ክትትል እንደሚያደርግ በመምሪያ የመማር ማስተማር የፈተና ምዘና ስራ ሂደት አስተባባሪ አቶ በዛብህ ገብረ ሚካኤል ገልጸዋል። ለ2 ቀናት በቦንጋ ከተማ ለሱፐርቫይዘሮችና ለሌሎች ባለድርሻ አካላት ሲሰጥ የነበረውም ስልጠናም ተጠናቋል። ለወባ ወረርሽኝ መራባት ምክንያት የሚሆኑ ቦታዎችን የማጽዳትና ፍሳሾችን የማስወገድ ስራ በከፋ ቴሌቪዥን ግቢ ውስጥ ተካሂዷል። ሮብን ለወባ በሚል ወባን የማጥፋት የጽዳት ዘመቻ እየተካሄደ ሲሆን በጽዳት ዘመቻው አንድ ቦታ ያቆሩ ውሃዎችን በማፋሰስ ቆሻሻዎችን ሰብስቦ በማቃጠልና ሌሎች ተግባራቶችም እንዲሁ ተከናውነዋል። በቀጣይም እንደዚህ አይነት ተግባራቶች አጠናክሮ በማስቀጠል የተጀመረውን ወረርሽኝ የመከላከል ዘመቻ ውጤታማ በማድረግ እንደሚያስፈልግም ተጠቁሟል። በአካባቢያችን ከቅርብ ጊዜያት ወዲህ የወባ ወረርሽኝ የተባባሰ መምጣቱ የጉዳዩ አሳሳቢነት የሚያመለክት ሲሆን የበሽታውን ስርጭት ለመከላከል ቀላል የሆኑ ዘዴዎችን መጠቀም ዋነኛ መፍትሄ ስለመሆኑም ተገልጿል። ረቡዕን ለወባ በሚል የተካሄደው ዘመቻ አንዱ የመከላከል ተግባር በመሆኑም ሁሉም በየአካባቢው ሊረባረብ ይገባል ተብሏል። በጽዳት ዘመቻውም አጠቃላይ ሰራተኞች፣ ኃላፊዎችና ሌሎች ተሳታፊዎች ሆነዋል ሲል የዘገበው ባልደረባችን ማርሽስ ሰይፉ ነው። በስተመጨረሻም የኢትዮጵያ ሀገራዊ ምክክር ኮሚሽን የፖለቲካ ፓርቲዎች የጋራ ምክር ቤት በ7 ክፍሎችና በ64 ዝርዝር ጉዳዮች ላይ ያዘጋጃቸውን አጀንዳዎች ተረክቧል። አጀንዳዎቹ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያና ሌሎች ኮሚሽነሮች በጋራ ምክር ቤቱ ሰብሳቢ አቶ ሰለሞን አየለ ከተመራው የምክር ቤቱ የስራ አስፈጻሚ አባላት ልዑክ ተረክቧል። አጀንዳዎቹን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያና ሌሎች ኮሚሽነሮች ጋር በጋራ ምክር ቤቱ ሰብሳቢ አቶ ሰለሞን አየለ ከተመራው የምክር ቤቱ የስራ አስፈጻሚ አባላት ልዑክም መረከብ ችሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ኮሚሽኑ ከምክር ቤቱ ጋር የመግባቢያ ስምምነት ተፈራርሞ በጋራ እየሰራ ስለመቆየቱም ተናግሯል። ኮሚሽኑ በተቋማትና በማህበረሰብ ክፍሎች ተደራጅተው የሚቀርቡ አጀንዳዎችን በአግባቡ እንደሚጠቀምባቸውም ገልጸዋል። ሌሎች ተቋማትና ማህበራትም የተደራጁ አጀንዳዎቻቸውን እንዲያስረክቡ ነው ዋና ኮሚሽነሩ መልእክት ያስተላለፉት። የፖለቲካ ፓርቲዎች የጋራ ምክር ቤቱ ሰብሳቢ አቶ ሰለሞን አየለ በበኩላቸው የፖለቲካ ፓርቲዎች አካታች ሀገራዊ ምክክር እንዲደረግ ሚናቸውን መወጣትም ይገባቸዋል ብለዋል። የተደራጁ ፖለቲካ ፓርቲዎች አጀንዳዎች ለአካታችና አሳታፊ ሀገራዊ ውይይት የሚያግዝ እንደሆነም አስረድተዋል። ምክር ቤቱ ለኮሚሽኑ ያስረከባቸው አጀንዳዎች በምክር ቤቱ በሙሉ ድምፅ የጸደቁ ስለመሆናቸውም እንዲሁ በመድረኩ ተናግሯል። የአጀንዳ ማሰባሰብ ስራውን አጠናክሮ የቀጠለው የኢትዮጵያ ሀገራዊ ምክክር ኮሚሽን ከሁሉም ባለድርሻ አካላት ጋር በተለያዩ አማራጮች አጀንዳዎችን በስፋት መረከቡ እንደቀጠለም በመድረኩም ተገልጿል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ክቡራትና ክቡራን ተመልካቾች ለዛሬው ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስላሉ። ከቀሪ የክፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ሰላም።